ዘናለ አዎ ማንን አጥተህ? አባቴን። ምን ተሰማህ? እንደ አባቴ ዝም ማለት የጀመርኩባት ዕለት፣ የውርስ ሐዘን ማዘን የጀመርኩባት ቀን፣ ሁሉ ነገሩ የገባኝ በዝምታ ለልጁ ለቤተሰቡ ሲል ቀድሞ ራሱን መስዋዕት እያደረገ እንደነበረ የተረዳሁባት ዕለት፣ ከጎኔ ሳጣው ምንም አይነት መከታ አለኝታና መጠሪያ እንደሌለኝ የታወቀኝ ቀን። አዎ ያን ዕለት ነው ዝም ያልኩ። የቤቱን ካስማ ምሰሶ መፍረሱን የተረዳሁ፣ የህይወቴን ኩራት የተነጠቅኩ፣ ጥንካሬን የተገፈፍኩ፣ ሞገሴን የተነፈቅኩ፣ ብቸኝነቴ ያስፈራኝ ዕለት። አዎ ያኔ ነው ዝም ያልኩ። የቀየውን ዋርካ መጠለያዬን መተከዣዬን